ሰላም አሚና ክችን ነኝ። እንዴት ናችሁ? ዛሬ ደግሞ በበረዶ ምን እንደማደርግ ተከታተሉኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ። ቤተሰብ የሆናችሁኝ ደግሞ ላይክ አርጉልኝ፣ ሼር አርጉልኝ፣ ኮሜንት አስቀምጡልኝ፣ አበረታቱኝ ማለት ነው። እርስ በርስ እንበረታታ። አሁን ለፊት ያዘጋጀሁት በረዶ ምን እንደማደርግ እኔ ማለት ነው። መጀመሪያ ንጹህ ውሃ እናዘጋጃለን። እቃውም ንጹህ መሆን አለበት። ከዛን ከበረዶ ቤት በረዶ አጥቼ ውሃ ውስጥ አድርጌያለሁ ማለት ነው። እንዳይረዝምብኝ ነው ቪዲዮ እንዳይሰለቻችሁ ማለት ነው። ግን መጀመሪያ ፊታችንን መታጠብ አለብን። ክሬም ስንቀባ ማስክ እንደዚህ አይነት ነገር ስንጠቀም ፊታችን ንጹህ መሆን አለበት። ከዛን ወደ ፊታችን የምናስነካው ማለት ነው። በረዶ ከበረዶ ቤት ወጥቶ ወደ ፊታችን አናስነካም። ለምን ብትሉ ጉዳት አለው። ትዝ የሚላችሁ ከሆነ እንደውም ከበረዶ ቤት አውጥተን ውሃ ስናስነካው እኮ ስንጥቅ ይላል። ስለዚህ ያን አንድ ከበረዶ ቤት አውጥታችሁ ፊታችሁን እንዳታስነኩት እሺ። እኔ አሁን ከውሃ ውስጥ አውጥቼ ይኸው አደረኩኝ። እንግዲህ እንዴት እንደምጠቀም ላሳያችሁ ማለት ነው። ውሃ ንጹህ ውሃ አድርጋችሁ ከዛም በረዶውን ውሃው ላይ ነው የምታደርጉት። ልክ እኔ እንደዚህ እንዳዘጋጀሁት እቃ ማለት ነው። ከዛም በኋላ ፊታችንን ለ30 ደቂቃ እናረጋለን፣ እንዘፈዝፈዋለን ማለት ነው። ካልቻላችሁ ልክ አሁን እንደማደርገው 10 ደቂቃ እያረኩኝ ከዛን 10 ደቂቃ እያደረግን 30 ደቂቃ መጠቀም አለብን። ሁሌ ጧት ከእንቅልፌ ስነሳ ስራዬን ይሄ ነው። በጣም ነው የተጠቀምኩበት፣ ለውጥም ነው ያየሁበት። በዚህ አጋጣሚ ወንዶችም ይሆናል፣ ለወንዶችም ለሴቶችም ይሆናል እና እስቲ እንዴት እንደማደርግ እንየው ማለት ነው። በደንብ አዳምጡ፣ ተከታተሉ፣ ለውጥ ታዩበታላችሁ። በጣም ነው የተጠቀምኩበት፣ እውነት ነው የምላችሁ ሴቶች። እንደዚህ ለ10 ደቂቃ ከቻላችሁ 30 ደቂቃ። እኔ አልችልም፣ ሁሌ ጧት እንደዚህ ነው የማደርገው። ግን እንደዚህ 10 ደቂቃ እየቆየሁ ነው እንትን የምለውና ብቻ 30 ደቂቃ ይሆነው። እሺ እንደዚህ አርጋችሁ ተጠቀሙት። በጣም ያልታወቀለት የበረዶ ጥቅሙ እውነት ስትጠቀሙ ስታዩ ታውቁታላችሁ። ፊታችሁን እንዴት እንደሚያጠራ ሽፍ ላለ ብጉር ላለባችሁ፣ አይናችሁ ስር ለሚያብጥ እነግራችኋለሁ። ብቻ ታገሱና ጠብቁኝ። መብቴ አለ በበረዶ እንደዚህ ጧት ከተጠቀማችሁ። ካልተመቻችሁ ደግሞ በሳምንት 2 በሳምንት 3 ለምን እኔ ስለተመቸኝ ሊመቻቸው አይችልም። ከዛን ግን ማለት ነው እንደዚህ ራሱ እንትን የምትሉት ከሆነ እንደዚህ እንደኔ አሁን አውጥታችሁ ራሱ እሱንም አዘጋጅቻለሁ፣ አሳያችኋለሁኝ። እንደዚህ መሳጅ ማድረግ ትችላላችሁ። አሁን ከዘፈዘፍኩት በኋላ ደግሞ ለ5 ደቂቃ ደግሞ እንደዚህ መሳጅ አደርገዋለሁኝ በራሱ ማለት ነው። ቀስ እያልኩኝ ፊታችን ያው ጥንቃቄ ይፈልጋል። ከምንም በላይ ፊታችን ጥንቃቄ ያስፈልገዋል። በጣም ስስ ስለሆነ መሳጅ ስናደርግ ቀስ እያልን ነው መሳጅ ማድረግ ያለብን። እሺ ልክ እኔ እንደዚህ እንትን እንደምላችሁ ማለት ነው። እና ተጠቀሙት፣ አበረታቱኝ ማለት ነው። አስተያየታችሁን ንገሩኝ፣ ኮሜንት አስቀምጡልኝ። ተጠቅማችሁ ትወዱታላችሁ እና ለአንድ ሰው ይጠቅማል ብዬ ነው። ያው እንማማር እርስ በርስ የራሳችን የተለያየ እንትን አለን እና ያን ለአንድ ሰው ከጠቀመ ብዬ ነው። እና በጣም ተጠቅሜበት ቪዲዮ ሰርቼ አላቅምና እስቲ ልስራ ብዬ ሰርቼ ነው። ለምን ስለተጠቀምኩት ለውጥ ስላየሁበት በጣም ስላስደሰተኝ ለአንዳችሁ ይጠቅማችኋል ብዬ ነው። እንደዚህ ጊዜ ሰታችሁ ራሳችሁን ጠብቁ። ስራ ቦታ ሁኜ እኔ ሁሌ የምሰራው ቪዲዮ መቅረጽ አይመችም፣ ብዙ ነገሮች አሉና ለጥራት ከሌለ ወይ ካልተመቻችሁ ቪዲዮም ደግሞ በጣም ይቅርታ፣ አስተያየታችሁን ንገሩኝ። ስራ ቦታ ሆኜ በጣም ስለማይመቸኝ የቻልኩት አክል ግን እንደምችለው አክል እያደረግኩ ነው ማለት ነው። በጣም ከባድ ነው ስራ ቦታ ቪዲዮ መስራት፣ የሚያውቀው ያውቀዋልና አድካሚ ነው። ብቻ አልሐምዱሊላህ ለሁሉም ነገር ያው ሰው ልጅ ጤና ትዕግስት ካለው ሁሉም ነገር ይሆናል፣ ፍላጎት ካለ። ከዛን ይኸውላችሁ እንደዚህ ደግሞ 5 ደቂቃ አድርጌ በቃኝ። አሁን ውሃ ውስጥ ያደረኩት በቃ ተጠቅሜ ጨርሻለሁ። ልክ እኔ እንዳረኩት አድርጉት እሺ። ከዛን ደግሞ ለብቻው ደግሞ የምትፈልጉ አሁን ብቻውንም እንደዚህ መዘፍዘፍም ካልፈለጋችሁ በሁለት መንገድ ነው የምጠቀመው ማለት ነው። ፊቴን እዩት እንዴት እንዳሳመረልኝ፣ ልስልስ ያደርግላችኋል። ያው ለተሸበሸበ ፊቴ አሁን ሽብሽብ አለብኝ ያለ እድሜ ያረጀ ለምትሉት እውነት ተጠቀሙት። ለብጉር ለሽፍታ ፊታችሁን ሽብሽብ ብላለ ፊት ይወጥራል ያለ እኔ በጣም ብዙ ለውጥ አይቼበታለሁ። ምን አክል ታውቃላችሁ ግን ስለበረዶ ብዙም ሰው ሰርቶታል አይታችሁ ከሆነና አንዳንዶቻችሁ ደግሞ እንደውም አይፈቀድም ትላላችሁ። ማንኛውም ነገር አጠቃቀም ነው። እሺ አጠቃቀሙ ነው።
ከበረዶ ቤት እንደወጣ ፊታችሁ ላይ አታደርጉትም። ይሄን እወቁ። እኔ አሁን ይሄ ውሃ አርጅ አርጌበት ውሃ ጨምሬበት ይኸው ለብቻ ነው ያስቀመጥኩት ለማንሳት እንዲመቸኝ። አንዱን መንገድ የምጠቀመው ደግሞ ልክ እንደዚህ በእቃ አደርገውና እንደዚህ መሳጅ አደርገዋለኝ። መሳጅ ለ10 ደቂቃ ለ15 ደቂቃ መሳጅ ነው። ምን እንደሚሰማ በእውነት በቃ እንዴት ቅልል እንደሚለኝ ቀኑ ሙሉ ቀሎኝ ነው ራሱ ደስ ብሎኝ ሙሉ ሁሌም ስራዬ ጧት ጧት የምጠቀማቸው ነገሮች አሉ። እኔ ከማስክም ከክሬምም ውጪ እንደዚህ አይነት ነገሮችን ጧት ጧት ስራ ከመጀመሪያ በፊት ጊዜ ሰጥቼ ራሴ እንደዚህ ጠብቃለሁ ማለት ነው። እንደዚህ ራሳችሁ መሳጅ እያደረጋችሁ መጠቀም ትችላላችሁ። ለውጡንም ታያላችሁ ማለት ነው። ራሳችሁን ለመጠበቅ ሰበብ ምክንያት አያስፈልግም። ራሳችሁን ጠብቁ እሺ። እውነት ነው የምላችሁ። ራሳችሁን ከጠበቃችሁ ለውጥ ታያላችሁ። በተለይ ማዳም ቅመሞች ልክ እንደኔ ሆናችሁ እንደዚህ ራሳችሁን ትሪት አድርጉ። ለራሳችሁ ጊዜ ስጡ ባላችሁ አጋጣሚ። የማይመቻችሁ ከሆነ ደግሞ በሳምንት 2 በሳምንት 3 አንዴም ቢሆን ተጠቀሙት። እኔ ስለተመቸኝ ሊመቻችሁ አይችልምና እኔ ግን ስራዬ ሁሌ ጧት ጧት ይሄ ነውና በጣም ነው የወደድኩት። ቀለል ብሎ ነው ሙሉ በቃ ወንዶች ራሱ ተጠቀሙት። እውነት ሁሌ ይሄንን ነገር ጧት ጧት ተጠቀሙት። ለውጥ ታዩበታላችሁ። በጣም ተመችቶኛል። እንደዚህ አድርጌ እጠቀማለሁ ማለት ነው። እናንተም እንደዚህ መጠቀም ትችላላችሁ። እንዴት ፊት እንደሚያሳምር እንዴት እንደሚያለሰልስ ማዳመጥ ያለባችሁ ግን ምን እንደተደረገ ከበረዶ ቤት ደግሞ አለው አውጥታችሁ ወደፊታችሁ እንዳታረጉት። ልክ እኔ እንዳረኩት ተጠቀሙት እሺ። ውሃ መንካት አለበት። ሲቀጥል ደግሞ አይናችሁ ስር ለሚያብጥባችሁ ቀስ እያላችሁ መሳጅ አድርጉት። ትደሰቱበታላችሁ። ከምር በጣም ብዙ ነገር ለውጥ ታዩበታላችሁ። እኔ በጣም ተመችቶኛል በጣም ከምላችሁ በላይና ብትጠቀሙት ለውጥ ታያላችሁ። የሚለቀቅ ነገር ቪዲዮ በደንብ አዳምጡ፣ አትሰልቹ። ገና ስታዩ አሁን ስልችት የሚላችኋል።